ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ሰለሞን እባላለሁ። የህፃናት ቀዶ ህክምና ስፔሻሊስት ነኝ። ለማታውቁኝ ዛሬ በሌላ ቪዲዮ መጥተናል። ይህም ተደጋጋሚ እናቶች በጠየቁት መሰረት በህፃናት ስለሚከሰተው ይህ የአንገት መዞር ችግር ስለሱ ምላሽ ለመስጠት ነው የመጣ ነው። ቤተሰብ ያልሆናችሁ ቤተሰብ እንደሆኑ እንድትሆኑ ጠይቃለሁ። ስለዚህ የአንዲት እናትን ጥያቄ በማስቀደም እንጀምራለን። ጥያቄው እንዲህ ይላል። ልጄ ገና 2 ወሩ ነው። ሲወለድ ጀምሮ አንገቱ ወደ አንድ የዞረ ነው። ከአንደኛው የአንገት ክፍል ጠጠር ያለ እጢ የሚመስል ነገር አለ። እባክህ ጨንቆኝ ነው፣ ምን ሊሆን ይችላል? መፍትሄም ካለው ነገር የሚል ጥያቄ ነበር። ስለዚህ ወደዚህ ጥያቄ ምላሽ ከመሄድ በፊት ይህንን ምስል እንድትመለከቱ ጠይቃለሁ። ይህ ምስል እንደምታዩት የጭንቅላቱ ቅርጽ፣ የፊቱ ቅርጽ እንዲሁም አቋሙ እየተስተካከለ አይደለም። የዚህም ዋናው ምክንያት በልጅነቱ ጨቅላ ህፃንነቱ የአንገት መዞር ችግር እንደነበረበትና በጊዜው ስላልታከመ እንደዚህ አይነት ችግር አምጥቶበታል ማለት ነው። እናታችን በጠየቀችው መሰረት ይሄ የአንገት መዞር ችግር በህክምና ኮንጀኒታል ቶርቲኮሊስ እንለዋለን እና ይቺ እናት በጣም ተጨንቃለች። እርግጥ ነው ልጅ እንደዚህ አይነት ነገር ሲኖረው በጣም ያስጨንቃል። ስለዚህ ለዚህ ምላሽ ለመስጠት ነው። ይህ ኮንጀኒታል ቶርቲኮሊስ የሚባለው አንደኛው የአንገት ክፍል ያሉ ጡንቻ ሲያጥር ወይም ሲቋጠር የሚመጣ ችግር ነው። በኖርማል 2 ጡንቻዎች አሉን፣ ስቴርኖክሌዶማስቶይድ መስል የሚባሉ ከጆሮ ጀርባ እስከ የአንገታችን የመጨረሻ ክፍል የሚዘረጋ በሁለቱም በኩል ያለ ጡንቻ አለ። ይህ ጡንቻ አንገታችን ባላንስ እንዲሆን የሚያደርግ ጡንቻ ነው እና ስለዚህ አንደኛው ጡንቻ ከተቋጠረ ያበጠ ነገር የጠጠረ ነገር ካለ ከአንደኛው ጡንቻ አንገት ጭንቅላት ወደዛ ይዞራል። ይሄ አጋጭ ደግሞ ወደ ተቃራኒው ሊዞር ይችላል ማለት ልክ ከዚህ እንደምታዩት እንደዛ አይነት ምልክት አለ። ይሄ ኮንጀኒታል ቶርቲኮሊስ ይባላል ማለት ነው። ያው ከተለመዱ ችግሮች አንዱ ነው። በተለይ በህፃንነት ከ1 ዓመት በታች ባሉ ህፃናት እስከ 3 ወር ባለው ጊዜ የመከሰት እድል አለው እና እስኪ ምክንያቱ ምንድን ነው የሚል ጥያቄ ሊነሳ ይችላል እና ብዙ ጊዜ ምክንያቱ አይታወቅም። ምናልባትም ማህፀን ውስጥ ያለው የስፔስ እጥረት እንደዚህ አይነት ነገር ካለ የእንሽርቱ ማነስ እና በዚህ ምክንያት አንገት መታጠፍ ነገር ሊኖር ይችላል። ሌላው ምናልባት በምጥ ወቅት የፕሬዘንቴሽን የምንለው ይሄ ፌስ ፕሬዘንቴሽን በፊታቸው ከመጡ እንደዚህ አይነት ችግር ሊኖር ይችላል። በምጥ ጊዜ ምናልባት መሳሪያዎችን መጠቀም እንደዚህ አይነት ነገር የተወሰነ ጉዳት ካለ አንገት አካባቢ እንደዛ ሊሆን ይችላል። ግን ብዙ ጊዜ አይታወቅም፣ ምክንያቱ አይታወቅም። በዛ ምክንያት ሊሆን ይችላል ማለት ይቻላል። ምልክቶቹ ምንድን ናቸው? እንዴት ሊታወቅ ይችላል የሚል ጥያቄ ሊነሳ ይችላል እና ምልክቶቹ አንደኛው የአንገት መዞር ነው። አንገት መዞር ማለት ይሄ ምስሉ ላይ እንደምታዩት ጭንቅላቱ ወደ ችግር ወዳለበት የአንገት ክፍል ያጋድላል። እንደገና ደግሞ ይሄ አጋጩ ደግሞ ወደ ተቃራኒው ይሆናል ማለት ነው። ይህ ገና በህፃንነቱ በጨቅላ ህፃንነቱ ነው። አንዳንድ የጨቅላ ህፃን ላይ ለመለየት ሊያስቸግር ይችላል። በሌሎች ምልክቶች ልናየው ይችላል። አንደኛ አንድ ጡት ብቻ መምረጥ፣ በአንድ ጎን ብቻ መተኛት፣ ወደ አንድ አለመዞር እንደዚህ አይነት ምልክቶች ሊኖሩት ይችላሉ እና አንደኛው ጡት ብቻ ፕሪፈር ማድረግ። ሌላው እየቆየ ሲሄድ የፊት ቅርጽ፣ የጭንቅላት ቅርጽ እንደገና ደግሞ ቆመው ለሚሄዱ ህጻናት ደግሞ የአይናቸው ባላንስ ኖርማሊ አይናችን ስትሬት መሆን አለበት እና በአንድ ጎን ከዞረ እሱን ለማስተካከል ሲባል ትከሻቸውን እንደዚህ የማድረግ ወደ አንድ ጎን የማዘንበል እና የቅርጽ መዛባት ነገር ሊያመጣ ይችላል እና ምልክቶቹ እንደዚህ ናቸው። ምርመራው ምን ይመስላል፣ እንዴት መታወቅ ይቻላል ለሚለው በቀላሉ ማወቅ ይቻላል። በፊዚካል ኤግዛሚኔሽን ወይም ደግሞ በአካል ምርመራ ማወቅ ይቻላል። ሌላ ናሙና መውሰድ ባዮፕሲ፣ ፌኔሲ ምንም አይመከር፣ ምንም ጥቅም የለው። ምናልባት ሌላ ተጨማሪ ምርመራም የሚያስፈልገው ከሆነ የአከርካሪ አጥንት ችግር አለባቸው ብለን ካሰብን፣ በተለይ ይህ ሰርቫይካል ስፓይን የምንለው ማለት ነው። እሺ ሌላው አስፈላጊው ነገር ህክምናው ምን ይመስላል የሚለው ነው። ህክምናው ቶሎ ከመጡ ከ1 ዓመት በታች ከሆኑ በራሱ የመስተካከል እድሉ ከፍ ያለ ነው። በ1 ወር በ2 ወር ውስጥ የመስተካከል እድል አለው።
ግን ከዛ በፊት አንደኛው የጠነከረው የጡንቻ ክፍል መላላት አለበት። ስለዚህ እሱን ለማድረግ የተወሰነ እንቅስቃሴ ሊያስፈልግ ይችላል። ስለዚህ እንቅስቃሴ ሌላ ቪዲዮ ሰራላችኋለሁ፣ በምን መልኩ የአንገት ፊዚዮቴራፒ ማሰራት እንዳለባችሁ አሳያችኋለሁ። በዛ ምክንያት ሊስተካከል ይችላል። ቀዶ ጥገና መቼ ነው የሚያስፈልጋቸው? መቼ ነው ኦፕሬሽን የሚያስፈልጋቸው ለሚለው ጥያቄ ምላሽ ለመስጠት ሁሉም ህፃናት ቀዶ ሕክምና አያስፈልጋቸውም። የሚያስፈልጋቸው በጣም ውስን የሆኑ ህፃናት ነው። በተለይ ዘግይተው ከመጡ ከ1 ዓመት በላይ ከሆነ የታወቀው ሊያስፈልጋቸው ይችላል። ሌላው ተጓዳኝ ችግር ካመጣ በተለይ የጭንቅላት መሳሳት፣ የፊት መሳሳት፣ የጭንቅላት ቅርጽ መዛባት፣ የአቋም መዛባት እንደዚህ አይነት ነገሮችን ካመጣ ኦፕሬሽን ያስፈልጋቸዋል፣ መስተካከል አለበት ማለት ነው። ሌላው ቀዶ ጥገናው ምን ይመስላል? ምን ሊመስል ይችላል? ቀዶ ጥገናው በጣም ቀዶ ጥገናው ቀላል ከሚባሉት ቀዶ ጥገናዎች አንዱ ነው። ይሄ የቋጠረውን ጡንቻ እሱን ማውጣት አይደለም። ቀዶ ጥገናው ምንድን ነው? ይህ ያጠረውን የጡንቻ አይነት እሱን ማላላት ነው። ከተያዘበት ከታችኛው ይሄኛው አለው አታችመንት ላይ ማላቀቅና እንዲስተካከሉ ማድረግ ነው። ይህ ነው ቀዶ ጥገናው። በጣም ቀላል ከሚባሉት ቀዶ ጥገናዎች አንዱ ነው። ከዛ በኋላ የመስተካከል እድሉ ኦልሞስት ወደ 100% ነው እና ስለዚህ የሚያሳስብ አይደለም። ግን ሁሉም ህፃናት ቀዶ ጥገና ያስፈልጋቸዋል ማለት አይደለም። ስለዚህ ህፃናት ላይ ስላለው የአንገት መዞር ችግር ወይም ኮንጀኒታል ቶርቲኮሊስ ያለን መረጃ ይሄ ነው። ምናልባት ተጨማሪ መረጃ የምትፈልጉ ከሆነ ኮመንት ላይ ጥያቄ ማስቀመጥ ይቻላል። ይህን ቪዲዮ ከወደዳችሁት ኮፒ ሊንክ እንድታደርጉ ሪፖስት እንድታደርጉ ጠይቃለሁ። ልክ እንደተለመደው አመሰግናለሁ።